ከፔመንት ፕሮሰስ ጋር በተገናኘ ብዙ ጥያቄዎች ይነሳሉ እና ብዙ ችግሮች ይፈጠራሉ። እኔ የማያቸው ሰውም የሚጠይቀኝ ማለት ነው። ምክንያቱም እንደዚህ የሆነብን ምን ማድረግ ይሻላል፣ ምን እንድናደርግ ትመክረናለህ የሚሉ ጥያቄዎች ብዙ ጊዜ ይመጣሉ። ከፔመንት አንጻር እንግዲህ ስላችሁ ማንኛውም ፔመንት ሲዘጋጅ ምን ምን መሟላት አለበት፣ ከታክስ አንጻር ታክስ በምን ጊዜ መከፈል አለበት፣ የታክስ ኢንቮይሶች ምን ምን ናቸው፣ ስለዚህ ትክክለኛ ኢንቮይስ መሆን ያለበት እንዴት ነው የሚሉት መታወቅ አለባቸው ብዬ አስባለሁኝ። ሁለተኛ ነገር ተቀጣሪው የሚሆን ቀጣሪው ምን ምን ታክስ እንደሚከፍል፣ ድርጅቱ ምን አይነት ታክሶች እንደሚጠበቅበት በወር ወይም በ3 ወር ሊሆን ይችላል፣ በማንኛውም ጊዜ ሰሌዳውን አውቆ መጠበቅ አለበት ማለት ነው። ይህንን ደግሞ ለሰራተኛው ማሳወቅ አለበት። ሰራተኛው ወይም ተቀጣሪው ይህንን ማወቅ አለበት። ያው ሂሳብ ሰራተኛ መቼም ሂሳብ የተማረ ሰው ነው የሚሆነው። ስለዚህ ሂሳብ ሰራተኛ ማንኛውንም የታክስ አይነቶች ማወቅ ይጠበቅበታል። አትሊስት በድርጅት ውስጥ ያሉትን የታክስ አይነቶች እና ጊዜያቸውን መቼ መከፈል እንዳለባቸው ማወቅ አለበት። የሚገጥመው ነገር ምንድነው? ደረሰኞቹ ቫት ሊሆን ይችላል። ማንኛውም ደረሰኝ መከፈል ካለበት እያለፈ ወይም ደግሞ ጊዜያቸው እያለፈ ለቅጣት የሚዳረጉ አሉ። ሚስ የሚደረጉ ወይ ደግሞ የሚዘደዱ ደረሰኞች ሁሉ አሉ። ያለ አግባብ የተከፈሉ ብሮች አሉ፣ ሳይታወቁ ወይም ደግሞ ትክክለኛ መረጃ ሳይያዝ ክፍያዎች ይከፈላሉ። በዚህ ጊዜ ደግሞ ኦዲት ላይ ተገኝተው ሌላ ቅጣት ያመጣሉ ማለት ነው። ስለዚህ ፔመንት ላይ በጣም ሲሪየስ የሆነ ነገር መሆን አለበት። በፋይናንስ ደረጃ ፔመንት ላይ የሚሰራ ሰው በደንብ እውቀቱ ሊኖረው ይገባል። ትሬኒንግ በደንብ ማዳበር አለበት። በራሱ መጣር አለበት። እንደገና ደግሞ ባለቤቱ በደንብ ማወቅ አለበት ስለ ፕሮሰሱ፣ ፔመንት ፕሮሰሱ። ምክንያቱም ኮንፈርም ማድረግ አለበት፣ ቼክ መፈረም አለበት፣ አፕሩቭ ማድረግ አለበት። አፕሩቭ ሲያደርግ እንግዲህ የፔመንት ፕሮሰሱን ማወቅ አለበት። ስለዚህ ፔመንት ፕሮሰስ ካላወቀ ኦልሬዲ በሱ ፊርማ ስለሆነ ማንኛውም ነገር የሚስተናግደው ማለት ነው። አግሪመንት የሚያስፈልገው አግሪመንት መያዝ አለበት። እንደ ድርጅቱ የስራ ሂደት የሚከተለው ፕሮሲጀር ይኖራል። እሱን ተከትሎ ይሄዳሉ። ድርጅቱም የሚከተለው ፕሮሲጀር ከታክስ አንጻር የሚያስጠይቀው ሊሆን ስለሚችል፣ ስለዚህ ያንን ተከትሎ መሄዱን ማወቅ አለበት። ባለቤቱ ኮንፈርም ሲያደርግ ወይም ደግሞ ሲፈርም ያንን አይቶ መሆን አለበት። ምክንያቱም ያለ አግባብ ፔመንቶች ሊከፈሉ ስለሚችሉ በዛ ልክ ቅጣታቸው ወንጀልም ስለሚሆን ማለት ነው። ስለዚህ ፈራሚ የሆነ አካል ፔመንት ላይ ሞር እውቀቱ ቢኖር የተሻለ ነው። ሰራተኛውም ደግሞ ወደኋላ ዶክሜንቶችን እያገለበጡ ምን እንደተሰራ ማወቅ አለበት ማለት ነው። ስለዚህ ቫት ወይም ደግሞ ማንኛውም ዊዞ ሊሆን ይችላል፣ ኢንከም ታክስ፣ ፔንሽን ሊሆን ይችላል፣ ማንኛውም ኮስት ሼሪንግ ሊሆን ይችላል። ብዙ አይነት ታክሶች አሉ። የድርጅቱ ሪስፖንሲቢሊቲ የሆኑትን መጀመሪያ መለየት፣ ምን አይነት ታክስ እንደሚጠበቅበት ድርጅቱ መጀመሪያ ማወቅ አለብን። መች መከፈል እንዳለባቸው መታወቅ አለበት። ስለዚህ ታክሱን ፔመንት ላይ የሚሰራ ሰው ታክሱ ሳያልፍ ሁሉንም ፕሮሲጀሮች አሟልቶ ፕሮሰሱን እንደጨረሰ መክፈል አለበት ማለት ነው። ስለዚህ ፍሬሽ ከሆናችሁ ትሬኒንግ መውሰድ አለባችሁ። በየካምፓኒው እየገባችሁ በነፃ ትሬኒንግ ውሰዱ። ሁለተኛ ነገር ደግሞ ስትገቡ መጠየቅ አለባችሁ ወይም ደግሞ ትሬኒንግ እንዲሰጣችሁ ማድረግ አለባችሁ ማለት ነው። ስለዚህ እነኚህ ካሟላችሁ ችግሮች አይፈጠሩም ማለት ነው። ኢንቮይሱ በአግባቡ ቀኑን ጠብቆ አንዳንድ ጊዜ ሪከርድን ሲደረግ የአንዱ ወር ኤክስፔንስ ለሌላኛው ወር ኤክስፔንስ ይዘውርና የወርሃዊ ትርፋችንን ወይም ደግሞ የወርሃዊ ወጫችንን ያናጋዋል ማለት ነው። ስለዚህ ሂሳብ ሰራተኛ ሁሉም ነገር ሂሳብ በፔሪየድ የታጠረ ነው ወይም በጊዜ የታጠረ ነው። በወር ውስጥ የወጡ ወጪዎች ወር ውስጥ ነው አልቀው የሚሄዱት። እነኝህን የሚከታተል በደንብ እውቀት ያለው መሆን አለበት። ስለዚህ እውቀት የሚመጣው ደግሞ ከስራ ነው። ትሬኒንጎች አሉ፣ ማንኛውም ነገር ይኖራል። እኚህ ነገሮች አድርጋችሁ መቅረብ ትችላላችሁ ማለት ነው። ማንኛውም ፔመንት ቢኖር ጊዜውን ጠብቆና ፕሮሲጀሩን ጠብቆ ፉል ዶክሜንቶችን ይዞ መሄድ ከቻለ ምንም የሚፈጠር ነገር አይኖርም ማለት ነው። ከታክስ አንጻርም ጫና አይኖርባችሁም። ሁሉም ነገር በፕሮሲጀሩ መሰረት ከሄደ ታክሱም ገቢዎችም እናንተ ላይ የሚጠይቁት ነገር አይኖርም ማለት ነው። ምክንያቱም ዶክሜንቱን አስተካክላችሁ እስከያዛችሁ ድረስ የሚፈጠር ነገር አይኖርም ማለት ነው። ስለዚህ ፔመንት ላይ የሚሰራ ሰራተኛ በደንብ ከሁሉም የተለየ ጥንቃቄ ያስፈልገዋል ማለት ነው። ምክንያቱም ከኤክስተርናል ነገር ጋር የሚገናኘው ፔመንት ላይ ያለ ሂሳብ ሰራተኛ ነው ማለት ነው። ከኤክስተርናል ማለት እንግዲህ ከሰፕላየሮች ከገቢዎች ሊሆን ይችላል፣ ከታክስ አንጻር ማለት ነው። ስለዚህ እነዚህ ኤክስተርናል ነገሮች ጋር የሚያገናኘው ፔመንት ላይ ያለ ሰው ስለሆነ ፔመንቱን በደንብ ማወቅ አለብን። ከፔመንቱ በኋላ ያሉት ነገሮች ቀላል ስለሆኑ እነሱን በተጓዳኝ ማየት ይቻላል ለማለት ነው። እንግዲህ ፔመንት ላይ ፕሮሰሶቹን ማወቅ ወይ ደግሞ ምን ያስፈልጋል የምትሉ ከሆነ ቀላል ነገር ስለሆነ በሌላ ቪዲዮ ሰራላችኋለሁ። የምትፈልጉ ካላችሁ ኮሜንት ላይ ካሳውቃችሁኝ ነው። ካላሳውቃችሁኝ ያው አስፈልጋችሁ ማለት ነው። በሌላ ቪዲዮ እንገናኛለን። እስከዛው ቻው።